ሌላው ጥያቄ ኡስታዝ ያደረ ነው የብሔር በዓል ለምሳሌ ኢሬቻን ማክበር እንዴት ይታያል በሸሪዓ ምሳሌ ያጠቀሰ ከዛ ውጭ ያሉ ብሔር ተኮር በዓሎችን እንዴት ይታያል ይላል ኢሬቻ ምን ተኮር ነው እንጂ ብሔር በዓል አይደለም ደግነቱ ዘንድሮ ራሳቸው ኢሬቻን የሚያከብሩት አካላት ሙስሊም የሆናችሁ ወይም ክርስቲያን ሆናችሁ እዛ በዓል አደባባይ ላይ ባትመጡብን ከባበር ብለዋል እኔም ሐሳብ ትክክል ነው ያስባለሁ እምነት ነው ራሱን የቻለ እምነት ነው በባለቤቱ ይከበራል ሙስሊም ሆኖ ሰው አካባቢ የሽርክ ቦታ ላይ መገኘት የለበትም የሚያሳዝነው ግን ሰው በእነሱ ራሳቸው ይሄ እናንተ እምነት አይደለም አትሙቱ እስከሚባል ድረስ ውስጡ ላ ኢላሃ ኢላላህ ያለበት ሰው እንዴት ነው እዛ ቦታ ሲሄድ የነበረው የሚለው ነው ስለዚህ የማንኛውም ከዲኑል ኢስላም ውጭ ያለ እምነት ومن يبتغي غير الاسلام دينا فلا يقبل منه እዛ ቦታ መድረስ የለበትም ሙስሊም ሆነ ሰው